እንደው አንድ ጊዜ የሆነ ራሴን አሞኛልና የራስ መድኃኒት፣ ሆዴን ቆርጦልኛልና የሆድ መድኃኒት እያል ለየህመሙ እንደምንወስደው የተነጣጠለ መድኃኒት አይደለም። በዚህ ዓለም ላይ ለሰው እንደራሱ ያለ ጠላት የለውም። የእግዚአብሔር ቤተሰቦች ለሰው እንደራሱ እንደ ሰውነቱ ያለ ጠላት የለውም። 40 ዓመት የእግዚአብሔር ቤተሰቦች አስባችኋል? 40 ዓመት ማቄ ምንኛ ኃጢአተኝነት ነው። 40 ዓመት ቂም ይዞ በቃ ተረትቻለሁ ድል ተደርጌያለሁ ብሎ አልቆየም። ኢትዮጵያውያን ደግሞ እርስ በርሳቸው እንዳይስማሙ እርስ በርሳችን ተስማምተን ሀገራችንን እንዳንመራ አንዴ በደቡብ አንዴ በሰሜን አንዴ በምዕራብ አንዴ በምስራቅ ትናንሽ ጠላት እያስነሳ ሲያዋጋ እንቅልፍ ሲያነሳ ቆይቶ በመጨረሻ ራሱ ወረረ። ክርስትና የነጻነት ሃይማኖት ነው። የእግዚአብሔር ቤተሰቦች ክርስትና የባርነት ሃይማኖት አይደለም። ባርነትን ክርስትና አትቀበልም። እግዚአብሔር ነፃ ያደረገው ሕዝብ ነው ክርስቲያን ማለት። ስለዚህ ይቺ ሀገር ይቺ ምድር እንዳትገዛ አወገዙ። በጥይት ተደብድበው በሕዝብ ፊት በአደባባይ አቡነ ጴጥሮስ ለነጻነት፣ ለሃይማኖት፣ ለእግዚአብሔር ፍቅር፣ ለቤተ ክርስቲያን ክብር በዚህ ዘመን ሞቱ። የኢትዮጵያ ሊቃውንት ምን አደረጉ? በየቦታው የወደቀውን የአርበኞች አጽም ሰብስበው በክብር አሳረፉ። በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል በሰሜንና በደቡብ በኩል ቁጥሩ ስፍራ የማይታወቅ የክርስቲያን አጽም ከየቦታው ሰብስበው ኧረ እናንተ ሰዎች እንዴት ደግናችሁ በኃይለ ሥላሴ ትንሣኤ ያገኛችሁ ተብሎ ተጽፎበታል። ዓለም የምታመጣውን ማንኛውንም ነገር ቢሆን መድኃኔዓለምን ከያዝን ድል እናደርጋለን። ዛሬ የመድኃኔዓለም ድጋሜ የድል አድራጊነቱን ቀን ነው የምናከብረው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። በትንሣኤው ሞትን ድል አድርጎ የመቃብርን ስልጣን አጥፍቶ የሲኦልን ክምችት ነፍሳትን ይዛ የነበረች ሲኦልን በርብሮ ገነትን ከፍቶ መድኃኒትን የሰጠን መድኃኔዓለም አምላካችን ሰዓቱን ቀኑን ባርኮ ከዓመት ዓመት በሰላም አድርሶ ለዚች ቀን ስላደረሰን ክብር ምስጋና ይግባው። አሜን። ያው እንግዲህ ዛሬ ዓመት በዓል ነው። በብዙ ቦታ እንደ ወር በዓል ቢታይም ግን ለኛ ለኦርቶዶክሳውያን ለኢትዮጵያውያን ዓመት በዓል ነው እና ሁለት ትላልቅ በዓሎችን የምናከብርበት ቀን ነው። ለመግቢያ እንዲሆነን ቅዱስ ዳዊት በመዝሙሩ መድኃኒተ ፈኖ እግዚአብሔር ለሕዝቡ ወአዘዘ ሥርዓቶ፣ እግዚአብሔር አምላክ ዓለምን የፈጠረ ካለመኖር ወደ መኖር ያመጣ የሰውን ልጅ ከወደቀበት ሊያነሳ ያጣውን እንዲያገኝ ሊያደርግ እሱ ያገኝ የነበረውን በሞት የተቋረጠበትን ነገር ዳግመኛ ሊሰጠው በወደደ ጊዜ እግዚአብሔር የመረጠው ቃል ኪዳን መድኃኒትን መላክ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳንጠራው ሳንለምነው ሁሉን የሚሰጠን አምላክ መድኃኒትን ግን የሰጠን መድኃኔዓለም የተባለው ግን እኛ ፈልገን ማጣታችንን፣ ጉድለታችንን፣ ስብራታችንን በሞት የተቋረጠ ሕይወታችንን እንዲቀጥልልን መድኃኒትን ላክልን ብለን ለምነን ነው። መድኃኔዓለም ጌታችን በብሉይም በሐዲስም የተጠራበት ስም ነው። በብሉይ ኪዳን አባቶቻችን ከመጀመሪያው ከአዳም ጀምሮ እስከ ጌታችን ልደት ድረስ እግዚአብሔርን መድኃኒትን ላክልን አድነን እያሉ ሲጠሩት ነው የኖሩት። መድኃኔዓለምን ላክልን፣ እውነተኛ መድኃኒትን ወደኛ ሰደህ አድነን፣ ከሞትም አድነን፣ ከሁሉም ነገር እዚህ ዓለም ላይ ከመጣብን በመደላችን ባለመታዘዛችን በጥፋታችን ከመጣብን ነገር ሁሉ አድነን እያሉ ስሙን ሲጠሩት ነው የኖሩት። በዚያን ዘመን መድኃኔዓለም ተስፋ ነበር። በዚያ ዘመን መድኃኔዓለም የሚጠበቅ
ሰዓት ቆጥረው ጊዜ ሰፍረው ትንቢት እየተናገሩ ምሳሌ እየመሰሉ የሚጠብቁት ተስፋ የሚናገሩት ትንቢት የሚቆጥሩት ሱባኤ ነበር መድኃኔዓለምን ላክ እያሉ። ስለዚህ በስሙ መድኃኒትን ላክ። ነቢያትም መድኃኒት ይወለዳል፣ ስሙን ኢየሱስ ትይዋለሽ፣ አማኑኤል ይወለዳል፣ ሕዝቡን የሚያድናቸው አምላክ ይወለዳል እያሉ ትንቢት ሲናገሩ ነበር የኖሩት። መላእክትም በቤተልሔም የተወለደውን አምላክ ለእረኞች ሲያበስሩ ምን ብለው ነበር ያበስሩት? መድኃኒት ተወልዶላችኋል፣ ዛሬ በዳዊት ከተማ የምትጠብቁት የነፍሳችሁም የሥጋችሁም መድኃኒት የሕይወታችሁ መድኃኒት እሱ ጌታ ሰው ሆኖ ተወልዷል ብለው መድኃኒት ተወለደ ብለው ነበር የተናገሩት። ሰብአ ሰገልም የተወለደውን ንጉሥ አዳም ያጣውን ንግስና ሊሰጠው ንጉሥ ተወለደ፣ አዳም ያጣውን ስልጣን ሊመልስለት ንጉሥ ተወልዷልና ያጣውን ንግስና የሚመልስለት መድኃኒት ተወልዷል ብለው ነበር የመጡት። ክብር ይግባው መድኃኔዓለም። በሐዲስ ኪዳን ግን ስሙ እሱ ራሱ መድኃኔዓለም መጥቶ መድኃኒትን ሰጠን። ለሱ ክብር ምስጋና ይሁን። የእግዚአብሔር ቤተሰቦች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መድኃኒትነት ሁለንተናዊ መድኃኒትነት ነው። ቁስላችንን የሚፈውስ ማጣታችንን የሚጠግን በመለያየት የተሰበረ አንድነታችንን የሚመልስ የእውቀት ጉድለትን የሚመልስ በእውቀት የሚሞላ መድኃኒትነት ነው። እንደው አንድ ጊዜ የሆነ ራሴን አሞኛልና የራስ መድኃኒት፣ ሆዴን ቆርጦልኛልና የሆድ መድኃኒት እያል ለየህመሙ እንደምንወስደው የተነጣጠለ መድኃኒት አይደለም። እሱን ወደ በኋላ የምናገረው ሆኖ ዛሬ ሁለተኛው የምናከብረው ትልቁ በዓል ደግሞ ኢትዮጵያውያን በጠላት ወረራ 5 ዓመት ሙሉ ሲዋጉ ኖረው የመጨረሻ ድላቸው የመጨረሻ ከዚህ ከምድራዊው ተገዥነት እንዲድኑ ድል ማግኘታቸው የተረጋገጠበት ቀን ነው። እንግዲህ ቀደም ልጅ ሆነን በኮሙኒስቱ ዘመን ይሄ ቀን ተቀይሮ መጋቢት 28 ይከበር ነበር። እንደገና ደግሞ እንድናጠፋው ቀኑን ደግሞ እንድናጠፋ መዝሙርም ተዘምሮለት ነበር። መጋቢት 29 የድላችን ቀን እየተባለ መጋቢት 28 ዋናው መቼም በዚህ ዓለም ላይ ለሰው እንደራሱ ያለ ጠላት የለውም። የእግዚአብሔር ቤተሰቦች ለሰው እንደ ሰውነቱ ያለ ጠላት የለውም። ዲያብሎስ ጠላታችን ነው። ግን የእግዚአብሔርን ስም ስትጠሩ 40 ክንድ ይርቃል። በስመ አብ ወወልድ ወመንፈስ ቅዱስ ሲባል ዲያብሎስ ሰይጣን የእግዚአብሔርን ስም ይፈራል፣ ይንቀጠቀጣል። በተለይ በእምነት በምግባር በጸሎት በጾምማ ለሚጠሩት ጭራሽ አይኑ ራሱ አያይም። እነዛ አይነቱ ሰዎች አይኑ ይጠፋል። ማሰብ ራሱ ስማቸውን ራሱ አያውቀውም። ብዙ ጊዜ የሚያውቃቸው ያው እዚህ ቁማር ቤቱ ወይም ስካር ቤቱ ወይም ዝሙት ቤቱ ያሉትን በስም ያውቃቸዋል። የእግዚአብሔርን ስም የሚጠሩትን ግን ጭራሽ አያውቃቸውም። ስሙን የሚጠራ ሰው ሰይጣን አይቀርበውም። ሰይጣን ደካማ ጠላት ነው። ሰይጣን በጣም ኃይል የሌለው ጠላት ነው ለሰው ልጅ። ይህች ዓለምም ከራቅናት ትርቃለች፣ ካልቀረብናት አትቀርብም። ጠላትነቷ ያን ያህል፣ ብልጭልጭነቷ፣ አታላይነቷ ለሚያውቅባት ሰው ያን ያህል ብዙ አስቸጋሪ አይደለችም። ለራሳችን ግን ራሳችን ትልቅ ጠላቶች ነን። በጣም ከባዱ ጠላት ለሰው ልጅ ራስ ነው። እኛ ክርስቲያን ሀገር ይሄንን ትልቅ በዓል የራሳችን ወገኖች፣ የራሳችን ወንድሞች፣ የራሳችን ቤተሰቦች በዓሉ እንዳይከበር 17 ዓመት መጋቢት 28 እያሉ በዓሉን ቀይረውት ነበር። ይሁን እንጂ ደግሞ ጊዜ ያልፋል። ደግሞ ዘመን ያልፍና ሌላ ዘመን ሲተካ ያ ደግሞ ይሻራል። ተሻረና መልሶ መጋቢት 28 ይከበር የነበረው ተሽሮ ሚያዝያ 27 ቀን ዛሬ እንዲከበር
ምክንያት ሆነ። መለሰልን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የለም ፈጣሪ የለም የሚለውም ትውልድ አልፎ መልሶ በዓሉ ተመለሰ። የእግዚአብሔርን በዓል መሻር አይቻልም። እግዚአብሔር ድንቅ ነገር ያደረገበትን በዓል መሻር አይቻልም። ይሄ በዓል ብዙ ትምህርት ያስተምረናል። የእግዚአብሔር ቤተሰቦች ታሪኩ በእኛ ሀገር የተፈጸመው ታሪክ በእኛ ትውልድ ይሄ በ19ኛውና በ20ኛው መቶ ዘመን በሚባለው ትውልድ የተፈጸመው ታሪክ በራሱ ብዙ ያስተምረናል። እንደምታውቁት ግርማዊ ዳግማዊ አፄ ምኒልክ ጣሊያንን በአድዋ ካሸነፉ በኋላ ጣሊያን ተሸንፎ ዝም አላለም። ተሸነፍኩ ብሎ ወዲያው እስረኞቹን ካስለቀቀ፣ ኤምባሲ ከከፈተ፣ ሰላማዊ ድርድር አድርጌያለሁ ብሎ ካረጋጋና ካታለለ በኋላ እንደገና ለመውረር 40 ዓመት ተዘጋጀ። 40 ዓመት። ይሄ ትልቅ ትምህርት ነው። አንድ ኃጢአት በተሸነፈልን ጊዜ፣ አንድ ጠላት በተረታልን ጊዜ በቃ አሸነፍኩት ብለን ዝም ማለት ተገቢ አይደለም። አዎ ሊነሳ ይችላል፣ ጠላት ሊያንሰራራ ሊያገግም ይችላል፣ ሌላ የጠላት ወዳጅ ሊፈጥር ይችላል። አዎ ጣሊያን አገግሞ አንሰራርቶ 40 ዓመት ይችን ሀገር እንዴት እንደሚያጠፋ እንዴት እንደሚበቀል አሴረ። በደንብ አድርጎ አሴረ። 40 ዓመት የእግዚአብሔር ቤተሰቦች አስባችኋል? 40 ዓመት ማቄ ምንኛ ኃጢአተኝነት ነው። 40 ዓመት ቂም ይዞ በቃ ተረትቻለሁ ድል ተደርጌያለሁ ብሎ አልቆየም። ከ40 ዓመት በኋላ እንደገና የሚችለውን ሁሉ መሳሪያ መርዝ ሳይቀር ከሰማይ እያዘነበ በአውሮፕላን መርዝ በዓለም የተከለከለ መሳሪያን ሁሉ ሳይቀር ተጠቅሞ ኢትዮጵያን ወረረ በ1928 ዓመተ ምህረት እንደገና። ዛሬ በሀገራችን ያለው ብዙ ችግር የዚህ ፖለቲካ አስተሳሰብ ችግር ነው። ጠላት እኛ ሳናውቅ እኛ በቃ ተረቷል ብለን አሸንፈናል፣ በቃ መሸነፉንም አምኗል፣ ምርኮኞቹንም ሰጥተናል፣ ሰላምም መስርተናል፣ ኤምባሲም ከፍቷል ብለው ባሉበት ጠላት በቤቱ ይዘጋጅ ነበር። ከዚያ በኋላ ወረራ ፈጸመ በ1928 መቼ አልኳችሁ? ከአድዋ ስንት ዓመት በኋላ? 40 ዓመት። ከአድዋ ድል 1888 ከዚያ 40 ዓመት በኋላ ወረራ ፈጸመ። በሚቻለው ያህል ለመቋቋም ተሞከረ። እሱ ግን ተዘጋጅቶ ነው የመጣው። ያን ጊዜ የነበረውን ድክመት ደካማ ጎኑን አሟልቶ ያን የነበረውን ጥንካሬ ያጣበትን ክፍተት አሟልቶ ኢትዮጵያውያን ደግሞ እርስ በርሳቸው እንዳይስማሙ እርስ በርሳችን ተስማምተን ሀገራችንን እንዳንመራ አንዴ በደቡብ አንዴ በሰሜን አንዴ በምዕራብ አንዴ በምስራቅ ትናንሽ ጠላት እያስነሳ ሲያዋጋ እንቅልፍ ሲያነሳ ቆይቶ በመጨረሻ ራሱ ወረረ። በ1928 ዓመተ ምህረት ተወረረ። አሁን የማወራችሁ ታሪክ ዛሬ የምናከብርበት በዓሉን የምናከብርበትን ምክንያት ነው። ረጅም ነው ታሪኩ፣ ብዙ ነው ታሪኩ። ግን ዋናው ለምንድን ነው መድኃኔዓለምን በዚህ ሰዓት በዚህ ቀን የምናከብረው? ያው እንተ ስቅለቱን ነው። በጥቅምት እናከብራለን፣ በመጋቢት እንዘክራለን። ስቅለቱን ዓርብ ዕለት ሰግደን አልፈናል ብለን ዛሬ ደግሞ ምን የሆነበት ነው ብለን እንድናከብር። ምክንያቱም በዓል የምናከብረው የእግዚአብሔር ቤተሰቦች በዓል የምናከብረው ለብዙ ምክንያት ቢሆንም ዋናዎቹ 3 ናቸው። አንደኛው እግዚአብሔርን ለማክበር ነው። በዓል የምናከብረው እኛ የምንከብርበት እግዚአብሔርን በማክበር እኛ በረከት እንድናገኝ፣ በበዓል በረከት እናገኛለን። እግዚአብሔር ይባርከናል። በዓል ሲከበር ቤታችሁ አትኑ። በበዓል እግዚአብሔር የምናከብርበት ቀን ስለሆነ እሱን ስናከብር እኛን ያከብራል። እሱን ስንቀድስ እኛን ይቀድሰናል። እሱን ስንባርክ እግዚአብሔር እኛን ይባርከናል። የእግዚአብሔር ክብር የሚነሳበት ገናንነቱ የሚዘከርበት ድንቅ ስራው የሚታይበት ስለሆነ በበዓል እግዚአብሔር ያከብረናል። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት በዓልን ስናከብር ከእግዚአብሔር ብዙ እንማራለን። በሌላው ቀን የማይነገሩ የበዓል ቀን የሚነገሩ አሉ። መምህራኑ መዘምራኑ በማህሌት በሌላው ቀን የሚቆሙትን ሳይሆን የበዓል ቁመት የበዓል ማህሌት አላቸው። የበዓል ማህሌት እንሰማለን። በበዓል ቀን
ለየት ያለ ትምህርት በዓሉ የሚከበርበትን ትምህርት እናገኛለን። ሶስተኛው ምሳሌነት ነው። ትልቁ ጉዳይ በዓሉ ሲከበር የተከበረበት ነገር ላለፈው ነው፣ ለሚመጣው ግን ምሳሌ ነው። ያለፈውን አክብረን የሚቀጥለውን ምሳሌነት እንወስዳለን። በዓል የምናከብረው ለነዚህ ነው። ሌሎች ብዙ ነገሮች ቢኖሩ እንተያያለን፣ እንተዋወቃለን። ክርስቲያን ለክርስቲያን ይገናኛል። ይህ ሁሉ ብዙ ነው። በዓል ተዋውቀን ተገናኝተን አባቶቻችንን፣ መምህራኑን፣ የማህሌቱን ጌጦች፣ የቤተ መቅደሱን አገልጋዮች አይተን የቤተ ክርስቲያን ንዋየ ቅድሳቷን አይተን የምንሄድበት ነው። ብዙ ነው ምክንያቱ በዓል የምናከብርበት። ወደ ዛሬው ልመለስ። ከዛ በኋላ ኢትዮጵያውያን አገራቸው ተወራ አልተኙ። ኢትዮጵያውያን ሀገራቸው ተደፍራ ዝም አላሉ። ንጉሠ ነገሥቱ አገር ውስጥ በየጫካው በየተራራው በየዋሻው ከምደበቅ ይህን ከማደርግ ይልቅ በውጭ ሀገር ሄጄ በተባበሩት መንግስታት በዓለም መንግስታት የኢትዮጵያን ግፍ ለዓለም ብናገር ይሻላል ብለው ከሀገር ወጡ። ንጉሠ ነገሥቱ ከውጭ የኢትዮጵያን ወዳጆች አስተባብረው መልሰው ጠላትን ለመዋጋት ከሀገር ወጡ። በጅቡቲ በኢየሩሳሌም ብለው ወደ እንግሊዝ ሀገር ሄዱ። ኢትዮጵያውያን አርበኞች በየአቅጣጫው ጫካ ገብተው ጣሊያን አንድ ቀን እንኳን ተረጋግቶ ኢትዮጵያ ውስጥ እንዳይኖር፣ አንድ ቀን ግማሽ ቀን ተረጋግቶ እንዳይኖር፣ መላዋን ኢትዮጵያን እንዳይይዝ፣ በሰሜን ሲይዝ በደቡብ ያስለቅቁታል፣ በደቡብ ሲይዝ በሰሜን ያስለቅቁታል፣ በምዕራብ ሲይዝ በምስራቅ ያስለቅቁታል። ሀገራቸው ወንዟን ተራራዋን ያውቋታል፣ ዋሻዋን ሽርጧን ሁሉ ያውቋታል። እሷ ያውቀው በየቦታው እየሄዱ እረፍት ነስተው 5 ዓመት ታገሉ። ጣሊያን አንድ ቀን አልገዛም ኢትዮጵያን። ጣሊያን አንድ ቀን ኢትዮጵያን አልመራም በትክክል። 5ቱንም ዓመት እየተዋጋ ኖረ እስከ 1933 ዓመተ ምህረት። በዚህ ጊዜ ግን አንድ ድንቁ ነገር፣ አሁን በዓል ስናከብር ምን እናውቃለን ብያቸዋለሁ። በዓሉን የምናከብርበትን ንጉሠ ነገሥቱ ስደት ሲሄዱ፣ አርበኞቹ በየጫካው ሲዋጉ ብቻቸውን አልነበሩ። ማን ነበረ? ክብር ይግባውና መድኃኔዓለም ነበር። አዎ ክብር ይግባው መድኃኔዓለም። አዎ ገናንነት፣ ትልቅነት፣ አዛዥነት፣ ስልጣን፣ ተዋጊነት የባህሪው የሆነ አምላክ እግዚአብሔር ተዋጊ ነው ይላሉ። አፄ ምኒልክም አድዋ ሲዘምቱ ሰይፍ የጌዲዮን ኃይል የእግዚአብሔር፣ ሰይፍ የምኒልክ ኃይል የእግዚአብሔር ብለው ነበር የተዋጉት። አዎ ዳዊት ጠጠር ወረወረ፣ ጠጠር የዳዊት ግንባሩን ብሎ ጎልያድን መጣል የእግዚአብሔር ነበር። ሁል ጊዜ እግዚአብሔር ከክርስቲያኖች ጋር ነው። እግዚአብሔር ከሚያመልኩት ጋር ነው። እግዚአብሔር ከሚወዱት ጋር ነው። እግዚአብሔር ከሚገፉ ጋር ነው። በምንገፋበት ጊዜ አንዘን፣ እግዚአብሔር ከኛ ጋር ነው። እውነትን ብቻ እንያዝ። በዱር በገደል ያሉትም አባቶች ከመነኮሳቱ በዘመኑ ከነበሩት ጳጳሳት ማንን ታውቃላችሁ? አቡነ ጴጥሮስና አቡነ ሚካኤል አብረው ከአርበኞቹ ጋር መልእክት እየነገሩ አይዟችሁ እያሉ ስንቅ እየላኩ እነዚያ ጳጳሳት ህዝቡን ለጣሊያን እንዳይገዛ አቡነ ጴጥሮስ ምን አሉ? አቡነ ጴጥሮስ የኢትዮጵያ ምድር ለጣሊያን ለጠላት እንዳትገዛ አውግዣታለሁ። ህዝቡ ለጠላት እንዳይገዛ፣ ለአረመኔ ለወራሪ እንዳይገዛ፣ ህዝቡንም መሬቷንም አወገዙ። አይደለም ሰውን መሬቱን አወገዙ። ሸንተረሩ፣ ውሃው፣ ሐይቆቹና ተራሮቹ ሁሉ ለጠላት እንዳይገዙ አወገዙት። አዎ ክርስትና ለምንድን ነው ያደረጉት? ክርስትና የነጻነት ሃይማኖት ነው። የእግዚአብሔር ቤተሰቦች ክርስትና የባርነት ሃይማኖት አይደለም። ባርነትን ክርስትና አትቀበልም። እግዚአብሔር ነፃ ያደረገው ህዝብ ነው ክርስቲያን ማለት። የኃጢአት ባርነት፣ የክፋት ባርነት፣ የሰይጣን ባርነት፣ የሲኦል ባርነትን ነፃ ያደረገና አምላክ መድኃኔዓለም ክብር ይግባውና ክርስትና የባርነት ሃይማኖት አይደለች። አታበረታታም።
ስለዚህ ምንድነው የሚያደርጉት አባቶች? ምንድነው ያደረጉት? ባርነትን እንዲቃወሙ ተገዥነት ከሌላ ሀገር መጥቶ ለምንድነው ኢትዮጵያን በባርነት የሚገዛው? ከሌላ ሀገር መጥቶ የሱን ቋንቋ፣ የሱን ባህል፣ የሱን ሃይማኖት ለምንድነው የሚጭንብኝ አሉ። ስለዚህ ይቺ ሀገር ይቺ ምድር እንዳትገዛ አወገዙ። በጥይት ተደብድበው በህዝብ ፊት በአደባባይ አቡነ ጴጥሮስ ለነጻነት፣ ለሃይማኖት፣ ለእግዚአብሔር ፍቅር፣ ለቤተ ክርስቲያን ክብር በዚህ ዘመን ሞቱ። አቡነ ጴጥሮስን የምናከብረው የምንወደው ሰማዕቱ ጻድቁ አቡነ ጴጥሮስ አማልደን አጠንክረን ሀገርን ደም የከፈልክላትን ሀገር ማራት የምንለው በጠላት ወረራ ዘመን ደማቸውን ስለከፈሉ ነው። በዚህ በጠላት 5 ዓመት ሙሉ አቡነ ጴጥሮስም እንዲሁ ሰማዕትነት ተቀበሉ። እሳቸው ብቻ አይደሉም። አቡነ ሚካኤልም ጎሬ፣ ኤሊባቡር፣ መቱ በየቦታው በየጫካው ኢትዮጵያውያንን ሲያጽናኑ አይዟችሁ ሀገራችሁ ነፃ ትሆናለች ሲሉ ኖረው እሳቸውም እንዲሁ በአረመኔው ጣሊያን፣ በፋሽስቱ ጣሊያን፣ በሞሶሎኒ ወታደር ተደብድበው እሳቸውም ሰማዕትነትን ተቀበሉ። 2 ሰማዕታት ጳጳሳት አፍርተናል። ጳጳሳት ሌላ ብዙ ምዕመን ለሃይማኖቱ ሞቷል። ብዙ ምዕመን ለዚች ክርስቲያን ሀገር ሰማዕትነትን ተቀብሏል። ለእግዚአብሔር ፍቅር፣ ለቤተ ክርስቲያን ክብር፣ ለሃይማኖቱ ለኢየሱስ ክርስቶስ ምስክር ሆኖ ሰማዕትነትን ተቀብሏል። ዛሬ የምናከብረው የእነዚህን ሁሉ ሰማዕታት የመጨረሻ ድላቸውን ነው። ዛሬ የምናከብረው በየዕለታቸው በየቀናቸው የምናከብራቸው እንዳሉ ሆኖ ዛሬ ግን በመላዋ ኢትዮጵያ በየጫካው ኖረው ጣሊያንን እረፍት ነስተው 5 ዓመት ሙሉ ሰማዕትነትን ሲቀበሉ የኖሩ ኢትዮጵያውያን ክርስቲያኖችን ዛሬ እናከብራቸዋለን። ታሪኩ አልቆመም። በሀገር ውስጥ ያ ሲሆን በውጭ ሀገር ደግሞ ግርማዊ ቀዳማዊ አፄ ኃይለ ሥላሴ የኢትዮጵያን ወዳጆች የኢትዮጵያን ነገር በተባበሩት መንግስታት አደባባይ እየሳቁባቸው፣ እየተሳለቁባቸው፣ እየሰደቧቸው የኢትዮጵያን ነገር ለመላው ዓለም አስረዱ። ኃይል አስተባበሩ፣ ወዳጅ አፈሩ። ኢትዮጵያውያን አንድ ትልቅ ነገር ልንገራችሁ። ኢትዮጵያ ብቻዋን የሆነች ሀገር አይደለችም። ኢትዮጵያውያን በዚህ ግፍ ውስጥ ሲሆን የነጻነት ምልክታቸው፣ ኢትዮጵያ የአንድነት ምልክታቸው፣ ኢትዮጵያ የእምነት ምልክታችን ናት የሚሉ ጥቁር አሜሪካውያን፣ በካሪቢያን የሚኖሩ ጃማይካውያን፣ በደቡብ አፍሪካ የሚኖሩ፣ በእንግሊዝ የሚኖሩ ለኢትዮጵያ እንዋጋለን ብለው መመዝገብ ጀመሩ። ኢትዮጵያ ጋር ሄደን የኢትዮጵያን ጠላት አብረን ከኢትዮጵያውያን አርበኞች ጋር እንዋጋለን እያሉ በዓለም ጮሁ። ግርማዊነታቸው በእንግሊዝ መንግስት ባገኙት ድጋፍ በግብፅ በሱዳን የአባይን ወንዝ ተከትለው ወደ ሀገራቸው በኦሜድላ በኩል በፍኖተ ሰላም ብለው በዚች ቀን አዲስ አበባ ገቡ። አሁን ይሄ የአርበኞቹ ታሪክ ያልተነገረው ቀደም ሲል የጠቀስኩላችሁ በዚህ ሁሉ ዘመን ጫካ ሲኖሩ የመድኃኔዓለምን ጽላት ይዘው፣ ጃንሆይም ሲሰደዱ የመድኃኔዓለምን ጽላት ይዘው ነው። ሰምታችሁኛል? የእግዚአብሔር ቤተሰቦች ማንን ይዘው ነው? መድኃኔዓለምን። እምነትን በውስጥ ጽላቱን ደግሞ ከነሱ ጋር እምነታቸውን በውስጣቸው ጽላቱን ይዘው በሄዱበት እየቀደሱ በሄዱበት እግዚአብሔርን እያመሰገኑ መድኃኔዓለም በስደት ዘመናቸው ሁሉ የመድኃኔዓለምን ታቦት ይዘው ነው የሄዱት። በሄዱበት ቦታ እንግሊዝ ሀገር የኖሩበት ቦታ ባዝ ይባላል። በለንደን የኖሩበት ማለት ነው። በዚያ ቦታ ላይ የመድኃኔዓለምን ጽላት አስቀምጠው ሲቀድሱበት፣ ሲለምኑበት መድኃኔዓለም ኢትዮጵያን አደራ እያሉ ሕዝቤን አደራ፣ በዱር በገደል የሚዋደቁትን አርበኞችን አደራ፣ ገዳማቱን አደራ፣ አብያተ ክርስቲያናቱን አደራ፣ የኢትዮጵያን ቅርስ አደራ እያሉ መድኃኔዓለምን ሲለምኑ ነው የኖሩት 5ቱንም ዓመት። ያ ቦታ አሁንም ተከብሮ ነው ያለው።
አሁንም ተዘግቶ ነው ያለው። መድኃኔዓለም የገባበት ቦታ ማንንም አናስገባም ብለው እንግሊዞች አሁንም ጠብቀውት ነው ያለው። የኃይለ ሥላሴ የግርማዊ ቀዳማዊ አፄ ኃይለ ሥላሴ ታቦት የገባበት ቦታ ተብሎ እስካሁን ሰው አልገባበት። ቦታውን አክብረው ነው የተቀመጡት። ከዚህ በኋላ እንግዲህ ይሄ ታሪክ እግዚአብሔር አምላክ በዱር በገደል ያሉትንም በውጭ ያሉትንም ሁሉንም የአንድነት አምላክ፣ የፍቅር አምላክ፣ የጀግንነት አምላክ፣ የነጻነት አምላክ የሆነ መድኃኔዓለም በዚች ቀን ጃንሆይን ከውጭ ሀገር አርበኞችን ከየጫካው አሰባስቦ አዲስ አበባ መጋቢት ሚያዝያ 27 ቀን ገብተው መልሶ የኢትዮጵያን ባንዲራ በነጻነት አውለበለቡ። መልሰው የእግዚአብሔር ቤተሰቦች ጃንሆይ ወዲያው መንግስት ላጽና አገር በቀል በቀል ባንዳ ልቅጣ አላሉም። ያደረጉት ምንድነው? የኢትዮጵያ ሊቃውንት ምን አደረጉ? በየቦታው የወደቀውን የአርበኞች አጽም ሰብስበው በክብር አሳረፉ። በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል በሰሜንና በደቡብ በኩል ቁጥሩ ስፍራ የማይታወቅ የክርስቲያን አጽም ከየቦታው ሰብስበው ኧረ እናንተ ሰዎች እንዴት ደግናችሁ በኃይለ ሥላሴ ትንሣኤ ያገኛችሁ ተብሎ ተጽፎበታል። ከየቦታው ሰብስበው አጽሙን በሰሜንና በደቡብ ለወንዶችና ለሴቶች ተከፍሎ አጽሙ በክብር በቤተ ክርስቲያን እንዲያርፍ ተደረገ። ይሄ ቀኖና ነው። ሰማዕታት አጽማቸው በቤተ ክርስቲያን እንዲሆን ቀኖና ቤተ ክርስቲያን ፍትሕ መንፈሳዊ ያዛል። ባህላቸው እንዲከበር ፍትሕ መንፈሳዊ ያዛል። ቤተሰቦቻቸውን እንድናጽናና ፍትሕ መንፈሳዊ ያዛል። ስለዚህ ባህላቸውን ዛሬ የመድኃኔዓለምን ክብር ስናከብር አብረን የሰማዕታቱንም ክብር እናከብራለን። የመድኃኔዓለምን ለኛ ያደረገውን ውለታ ነፃነታችንን መለሰልን። የካቲት 23 በየዓመቱ ቅዱስ ጊዮርጊስ ከአፄ ምኒልክ ጋር ዘምቶ ጣሊያንን ድል ያደረገበትን በዓልና ኢትዮጵያውያን ብቻ ነን የምናከብረው። በሌላው ሀገር የሚኖሩ የጊዮርጊስን የሚወዱ ሰዎች አያውቁትም ይሄን በዓል የካቲት 23ን። ዛሬ ደግሞ መድኃኔዓለም አምላካችን የሰማይ የምድሩ ፈጣሪ እኛን ያዳነን አምላክ ኢትዮጵያውያን 5 ዓመት የታገሉትን በቃችሁ አሁን ነፃነትን ሰጣቸዋለሁ ብሎ ለጣሊያን ጎረቤቷን እንግሊዝን አስነስቶ የእንግሊዝን ወታደር ከጃንሆይ ጋር ጀነራል ዊንጌት ይባላል አይደል? ዊንጌት ትምህርት ቤት ታውቁታላችሁ? ጀነራል ዊንጌት አንዱ ሰው ነው። ጀነራል ሳንፎርድ የሚባል ታውቃላችሁ? ሳንፎርድ ምኒልክ፣ ጀነራል ሳንፎርድ ሌላው ነው። በእነዚህ ጀነራሎች አማካኝነት ጃንሆይ ታጅበው ወደ ሀገራቸው በክብር ገቡ። አርበኞችን ከየጫካቸው ወጥተው በክብር ባንዲራቸውን በነፃነት አውለበለቡ። ሃይማኖታቸውን ጠብቀው በክብር ቅዳሴ በቤተ መቅደስ በሁሉም ቤተ መቅደሶች ተቀደሰ። እግዚአብሔር ከበረ፣ ጠላት አፈረ። እግዚአብሔር ከበረ፣ ጠላት አፈረ። እግዚአብሔር ተወደደ፣ ጠላት ተዋረደ። ኢትዮጵያ ነፃ ወጣች ዳግመኛ በ1933 ዓመተ ምህረት በዚች ቀን ነፃነታችን ተበሰረ። ከዚያ በኋላ መልሳ ሉዓላዊነቷን አገኘች። የቤተ ክርስቲያን አባቶችም ተሰብስበው መንፈሳዊ ጉባኤ የሚባል ነበራቸው። በዚያ ተሰብስበው ቤተ ክርስቲያናችንን እንደገና ለመምራት የሊቃውንት ጉባኤው ተሰብስቦ ሊቃውንቱ በአንድነት ቤተ ክርስቲያንን ማክበርን ቀጠሉ። እንግዲህ የእግዚአብሔር ቤት ከዚህ ብዙ ትምህርት አለ። አሁን ዛሬ ታሪኩ ብቻ አይደለም፣ ብዙ ትምህርት ትናገኝበታለን። አንደኛ ጠላት ሲወረን፣ ኃጢአት ሲወረን፣ ጠላት ሲከበን ተስፋ መቁረጥ የሚባል ነገር የለም። እስከ መጨረሻው የእግዚአብሔር ክብር እንዲገለጽ መታገል ግድ ነው። እስከ መጨረሻው ጠላት ለምን ደስ ይበለው? ሃይማኖትን የማያከብር እግዚአብሔርን የማይወድ የሀገርን ነፃነት ጥሶ ህዝብን ባሪያ ለማድረግ የሚፈልግ መዋረድ አለበት። ስለዚህ ክርስቲያን በምንም ነገር ቢሆን ተስፋ አይቆርጥም። እስከ መጨረሻው ድል አድራጊው እግዚአብሔር ነውና ድል እንዲያደርግ መታገል
ትልቅ ትምህርት ነው። አርበኞች አባቶቻችን የሞቀ ቤታቸውን በአብዛኛዎቹ መሳፍንቱ መኳንንቱ የሞቀ ትዳራቸውን ትተው ጫካ ገቡ። መሳሪያ የላቸውም፣ ድንጋይ ይዘው ነው ጫካ የገቡት። ጣሊያን መርዝ ሳይቀር አውሮፕላን ሳይቀር ይዞ ነው የመጣው። ተዘጋጅቶ ለወረራ ለማጥፋት ተዘጋጅቶ ነው የመጣው። ቅርሷን ሊዘርፍ፣ ታሪኳን ሊያጠፋ፣ ህዝቧን ለባርነት ሃይማኖቷንም ለጭሰኝነት ሊያደርግ ነበር የመጣው። አልተኙም። መታገል ያለማቋረጥ ኃጢአት እስኪገዛ ኃጢአት እስኪጠፋ ዲያብሎስ እስኪጠፋ ድረስ ክርስቲያን ሊታገል ይገባዋል። ኃጢአት ስንወድቅ በቃኝ ከእንግዲህ በኋላ ኃጢአተኛ ነኝ፣ እግዚአብሔር አያየኝም፣ ቤተክርስቲያንም አትፈልገኝም ብለን መሄድ የለብንም። መምህረ ንስሐ ኃጢአትን ከኛ አስወግዶ በንስሐ አጥሮ ለእግዚአብሔር የሚያቀርብ ጀግና አርበኛ ካህን አላት ቤተክርስቲያን። ኃጢአታችንን የሚያጠፋ ክርስቶስ የኛን ኃጢአት ሊያጠፋ የታመነ አምላክ ነውና ኃጢአት አሸንፎን ዝም እንዳንል፣ ሌላም ወረራ ቢሆን ብዙ የባህል ወረራ ቢሆን ወይም ያለ አዋቂነት ወረራ ቢሆን ያለማቋረጥ ክርስቲያኖች ለኃጢአት መሸነፍ፣ ለክፋት መሸነፍ፣ ለወራሪ መሸነፍ እንደሌለባቸው የምንማር 5 ዓመት ታገሉ። አይገርምም? የእግዚአብሔር ቤተሰቦች 5 ዓመት በአድዋ ጊዜ ከጥቅምት ጀምሮ እስከ የካቲት አድዋ ድረስ ተጓዙ። ሰምታችሁኛል? ስንት ወር ነው የተጓዙት ጠላትን ለማሸነፍ? ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት 5 ወር ተጉዘው ጣሊያንን አድዋ ላይ ድል አደረጉት። 5 ወር ተጉዘው በእግራቸው ጥምቀትን፣ ልደትን፣ ቃና ዘገሊላን መንገድ ላይ ያከበሩት እየተጓዙ ከአምባላጌ እስከ አድዋ ድረስ ተዋግተው ድል አደረጉ። 5 ወር 5 ዓመት ደግሞ እነዚህኞቹ ተዋገው ተዘጋጅተው የመጣው የሞቀ ቤት የደላ ቤተ መንግስት እንዳይኖረው አድርገው ድል አደረጉት። ይህ ትልቅ ትምህርት ነው። እግዚአብሔርን የያዘ ድል ያደርጋል። መድኃኔዓለምን የያዘ ድል ያደርጋል። ለምን? መድኃኔዓለም ድል አድራጊ ስለሆነ፣ እግዚአብሔር ድል አድራጊ ስለሆነ። ብዙ ድካም ሊኖር ይችላል፣ ብዙ መከራ ሊኖር ይችላል። እግዚአብሔርን የያዘ ግን ድል ያደርጋል። ሕመም ሊኖር ይችላል። ብንታመምም ተስፋ አንቆርጥም። እግዚአብሔር ፈዋሽ ነው። በሕመሞች ላይ ድል የሚያደርግ ስልጣን ያለው አምላክ አለ። ልንለያይ ሊከፋፍሉን ይችላሉ። ግን ጥልን በመስቀሉ ድል ያደረገ የጥልን ግድግዳ ያፈረሰ ክርስቶስ ስላለ የሚያጣሉንን ሰዎች በፍቅር በይቅርታ በእርቅ ድል ማድረግ አለብን። ጥልን በመስቀሉ ገደለ ነው። የጥል ምርኮኞች አንሁን። የክፋት ምርኮኞች አንሁን። የስድብ ምርኮኞች አንሁን። ጥል የሰይጣን ነው። ምቀኝነት የሰይጣን ነው። ክፋት የሰይጣን ነው። እነሱን ድል እናድርግ። መድኃኔዓለምን የያዘ በእነዚህ ሁሉ ላይ ድል ያደርጋል። አላዋቂነት በሽታ ነው። አላዋቂዎች አንሁን። አባቶች መምህራን በትርጓሜ ምን ይላሉ መሰላችሁ ሲተረጉሙ? ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ይፈውሳል ይላል። ሥጋንም ነፍስንም ከሚያመጣ ደዌ የሚፈውስ አምላክ ስለሆነ መድኃኔዓለምን ከያዝን ሁሉ ጊዜ አሸናፊዎች ነን። በሽታንም ደዌንም አላዋቂነትንም ድል ማድረግ እንችላለን። ክርስቶስን በጥያቄ ሊፈቱን የሚመጡ ሰዱቃውያን፣ ፈሪሳውያን ረበናት ነበሩ፣ ግን አልተሸነፈም። እነሱ ነበሩ አፍረው የሚሄዱት። አፍረው ሄዱ ይላሉ ወንጌላውያን። ጥያቄ ያመጣሉ። ዓለም የምታመጣውን ማንኛውንም ነገር ቢሆን መድኃኔዓለምን ከያዝን ድል እናደርጋለን። ዛሬ የመድኃኔዓለም ድጋሜ የድል አድራጊነቱን ቀን ነው የምናከብረው። ዓርብ ዕለት ማታ ንሴብሖ ለእግዚአብሔር ስብሖ ዘተሰብሐ ብለን ስንል ፈረሱንና ፈረሰኛውን በባህር ያሰጠመ እስራኤልን መርቶ ከነዓንን እንዲወርሱ ያደረገ ዛሬ ደግሞ ሲኦልን በርብሮ ዲያብሎስን አስሮ የሞትን ስልጣን አጥፍቶ ድል ሰጠን፣ ገነትን ከፈተልን ብለን ነበር። እሁድ ዕለት ደግሞ ትንሣኤውን አከበርን። እስከ በዓለ ሃምሳ ድረስ
ክርስቶስ ተንሥአ እሙታን እያል ክርስቶስ ከሞት ተነሳ እያል ሞትን ድል አድርጎ መነሳቱን እናከብራለን። ክርስቶስ ድል አድራጊ ነው። ዛሬ ደግሞ ለኢትዮጵያውያንም እኮ ድል ሰጥቶናል። ጣሊያንን አጥፍቶ ወራሪውን አባሮ ነፃነትን ለኛ የሰጠው እኛም ምስክሮች ነን የምንልበት ቀን ነው። የእግዚአብሔር ቤተሰቦች፣ የመድኃኔዓለም ልጆች፣ መድኃኔዓለም የሚወደን እኛም የምንወደው እግዚአብሔር አምላካችን ለኛ ቀደም ሲል መጀመሪያ እንደነገርኳችሁ ጎዶሎ ወይም ሸራፋ ወይም ትንሽ የሆነ መጠኑ መድኃኒትን አይደለም የሚሰጠን፣ የተሟላ መድኃኒት። እሱ የማይፈውስበት እሱ የማያድንበት መንገድ የለውም። በእጁ ዳሶ ያድናል፣ በቃሉ አዞ ያድናል፣ በልብሱ ዘርፍ ያድናል። ሩቅ ቦታ ያለውን ሂድ ቤትህ፣ የታመመችው ልጅህ ትድናለች፣ የሞተው ልጅህ ይነሳል የሚል አምላክ ነው። በሩቁ ቀርበነው እንኳን አይደለም፣ ክፍለ ሀገር አቋርጦ ወረዳ አውራጃ አቋርጦ የሚያድን አምላክ ለማዳኑ የማይጠቀምበት መሳሪያ የለውም። የሚገርማችሁ ዛሬ ኢትዮጵያውያንን ሲያድን የኢትዮጵያውያን ጠላት ከሚባሉት አንዱ እንግሊዝን በወቅቱ በዚያ ዘመን እንግሊዞችን በጠላትነት ተነስተውብን ነበር። እንግሊዝን ጠላትን አስነስቶ ኢትዮጵያውያንን ታድጎ ያዳነበት ቀን ነው። እግዚአብሔር የማያድንበት መንገድ የለውም። በምን መንገድ ይሄንን ያድነዋል ብለን አንጨነቅ። እንደሚያድነን ብቻ እንመን። ስሙ ራሱ መድኃኔዓለም ነው። የሚያድን አምላክ ነው። ሁሉን የሚያድን ማለት ነው። መድኃኔዓለም ማለት ዓለም ማለት ብዙ ትርጉም አለው። ዓለም ማለት ይሄ የምናየው ዓለም ነው። ዓለም ማለት ራሱ ሁሉም ማለት ይሆናል። ሁሉንም የሚያድን እሱ የማያድነው ነገር የሌለ አምላክ፣ እሱ የማይደርስለት ምንም ነገር የሌለ አምላክ ማለት ነው መድኃኔዓለም ማለት። ክብር ይግባው መድኃኔዓለም የመድኃኒታችን አምላክ መድኃኒታችን። አሁንም በብዙ ነገር የእግዚአብሔር ቤተሰቦች ክብር ይግባው አሜን። አሁንም በብዙ ታመናል፣ በብዙ ሕመም ውስጥ ነን ያለ ነው። አይምሰለን። የእሱን መድኃኒትነት ዛሬ እንፈልጋለን። ዛሬ ብዙ ጥላቻ አለ በመካከላችን። ዛሬ ብዙ አሉባልታ አለ በመካከላችን። ዛሬ ብዙ ሕመም አለ። ያንን የሚያድነው መድኃኔዓለም ብቻ ነው። መድኃኔዓለም ብቻ እሱ ብቻ ነው የሚያድነን። እሱ የፈቀደላቸው ቅዱሳን ያማልዱ፣ የሚወዳቸው ቅዱሳን እያማለዱን በእመቤታችን ቅድስት ድንግል ማርያም በጸሎቷ በቃል ኪዳንና መድኃኔዓለም ከሁሉም ነገር ያድነን። የአባቶቻችን አምላክ በነፃነት ታፍራ እንድትኖር አገር ያስረከቡን አባቶች አምላክ ሕይወታቸውን ሰጥተው አቡነ ጴጥሮስ፣ አቡነ ሚካኤል፣ ሌሎች ስማቸው ያልጠራናቸው የእግዚአብሔር ቤተሰቦች ታሪኩ ብዙ ነው ብያቸዋለሁ። ደብረ ሊባኖስ ብቻ 900 መነኮሳት ናቸው የሞቱት። ደብረ ሊባኖስ ብቻ 900 መነኮሳትን ገለዋል ጣሊያን። ዝቋላ፣ ደብረ አባይ በየቦታው ስንት አባቶች ተገለዋል ለነፃነት። በእነሱ በአባቶቻችን ደም የከበረችን ሀገር እግዚአብሔር አምላካችን ለዘላለም ያቆየልን። በአንድነቷ ለልጆቻችን የምትተርፍ ሀገር ያድርግልን። ከዓመት ዓመት በሰላም ያድርሰን። የአባቶቻችን አምላክ እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር።